ሰላም እንዴት ናችሁ? እስኪ ዛሬ ደግሞ በደቡብ ጎንደር ዞን ታሽጋይንት ወረዳ የምትገኘው ጥንታዊት ቤተልሔምን እንቃኝ። የተገኘነው ከባህር ዳር 179 ኪሎ ሜትሮችን ከደብረ ታቦር ደግሞ 75 ኪሎ ሜትሮችን አቆራርጠን በደቡብ ጎንደር ዞን ታሽጋይንት ወረዳ በምትገኘውና በሀገራችን ኢትዮጵያ ብቸኛው የድጓ ምስክር የሆነችው ጥንታዊት የታሪክ ማህደር ቅድስት ቤተልሔም ቤተክርስቲያን ነው። አካባቢው መጠሪያውን ያገኘው ቀዳማዊ ምኒልክን ተከትለው ከእስራኤል የመጡ አይሁዳውያን ሲሆን መልክዓ ምድሯን አይተው ይችስ የእስራኤሏ ጋይ ናት ያሏትን ጋይንትን ጨምሮ ጋዛ፣ ኤፍራታ፣ ጎልጎታና ቤተልሔም በማለት ያን የሰየሟቸው ስሞች ዛሬም የአካባቢዎቹ መጠሪያ ናቸው። በቁጥር 12000 ያህል ከሚሆኑት እስራኤላውያን ጋር የመጡት ሁለቱ እህትማማች ነገስታት ንግስት ላርታና ንግስት ሲና የታቦተ ጽዮን አምሳል የሆነችውን የጽዮን ታቦት እዚህ አካባቢ ካለው ዋሻ አስገብተዋት ነበር። በዚህ ዋሻ የጀመረው የቅድስት ቤተልሔም ቤተክርስቲያን ታሪክ ዛሬ የምናየው ድንቅ የአሰራር ጥበብ ያረፈባት ቤተክርስቲያን ላይ እስከሚደርስ ብዙ አስደናቂ ታሪኮችን ይዟል። ከወንድማማቾቹ ነገስታት ቀጥለው በየዘመናቱ የተቀያየሩት የኦርቶዶክሳውያን ነገስታት ዝናዋንና ታሪኳን ሲሰሙ የራሳቸውን አሻራ ለማሳረፍ ስማቸውንም ከነሱ ቀጥሎ ለሚመጣው ትውልድ ከቤተ ክርስቲያኗም ታሪክ ጋር አብሮ ለማኖር ጥረዋል። ለዚህ ማሳያው ደግሞ በአብርሃና አጽብሃ የተሰራው የቤተልሔም ቤተክርስቲያን የመስቀል ቅርጽ ሆኖ ጣሪያ የሌለው ቤተክርስቲያን እንደነበር ታሪክ ያስረዳል። አሁንም ድረስ በዓይን የሚታይ ነው። ከዚያ በኋላ ያለው በጭቃ የተሰራው ቤተ መቅደስ የሰሩት አሻራዬን በማኖር እፈልጋለሁ ያሉት አጼ ዳዊት ናቸው። ከርብ እስከ በሽሎ ግዛቷ የነበረው ይህች ገናና ታሪካዊ ስፍራ የድጓ ማስመስከሪያዋ ቤተልሔም ዘመኗን ሙሉ ተቆጥረው የማያልቁ የድጓ ሊቃውንትን ያፈራች ናት። መሰረቷ ቅዱስ ያሬድ ነው። ብቸኛ የድጓ ማስመስከሪያ የሆነችው በአጼ ሰርጸ ድንግል ነበር። ያኔ የትክክለኛው ድጓ መኖሪያና ጠባቂ በመሆኗ ለዚህ ክብር በቃች። ዛሬ ከአብነት ትምህርት የሚሰጡ ዩኒቨርሲቲዎች መካከል ቤተልሔም አንዷ ናት። ቤተልሔም